ሰላም የተወደዳችሁ የክታብ ዩቲዩብ ቤተሰቦች እንዴት ከረማችሁ? ዛሬ በተሰኘው በአዲሱ ዝግጅታችን በዚህ ዕለት የተከሰተን አስገራሚና እውነተኛ ታሪክ ይዘንላችሁ ቀርበናል። አብራችሁን ቆዩ። የወርቃማው ዘመን የኢትዮጵያ ሙዚቃ ንግስት ድምፃዊት ሂሩት በቀለ ከ50ዎቹ መጀመሪያ እስከ 80ዎቹ መጨረሻ ድረስ ባሉት ዓመታት ኢትዮጵያ ካፈራቻቸው ጥቂት ስመጥር የሴት አርቲስቶች መካከል አንዷና ተወዳጅ ድምፃዊ ነበረች። ሂሩት በቀለ ከድምፃዊነት ባሻገር ተወዛዋዥና እንዲሁም የግጥምና ለዜማ ደራሲ ነበረች። ሂሩት በቀለ የተጫወተቻቸው ዘመን ተሻጋሪ ሙዚቃዎቿ አሁን ድረስ በህዝብ ዘንድ በጣም ተወዳጅና እንደውም ለብዙ አዳዲስ ወጣት ሴት ድምፃውያን ወደ ሙዚቃው ዓለም ለመሳብና እንዲሁም ለድምፃዊነት ብቃት መነሳሻነት አቅም መፈተሻ መሆናቸው ግልጽ ነው። ሂሩት በቀለ እንደ ኢትዮጵያ ዘመን አቆጣጠር በዕለተ ሰኞ መስከረም 28 ቀን በ1935 ዓመተ ምህረት ከእናቷ ወይዘሮ ተናኝ ወርቅ መኮንንና ከአባቷ ከመቶ አለቃ በቀለ ክንፌ ልዩ ስሙ ቀበና ተወለደች። እድሜዋ ለትምህርት ሲደርስም ቀበና ሚስዮን ትምህርት ቤት በመግባት የአንደኛ ደረጃ ትምህርቷን ተከታትላለች። ሂሩት በትምህርት ቤት በነበረችበት ወቅት ለክፍል ጓደኞቿና ለሰፈሯ ልጆች ማንጎራጎርና ራፕ ማድረግ ታዘወትር ነበር። ይህን ችሎታዋን የተመለከቱት ጓደኞቿም ወደ ሙዚቃው ዓለም እንድትገባ በተደጋጋሚ ያበረታቷትና ይገፋፏት ነበር። በዚህ መሰረት እንደ ኢትዮጵያ ዘመን አቆጣጠር በ1951 ዓመተ ምህረት ከቅርብ ጓደኛዋ ጋር በመሆን ወደ ምድር ጦር ሙዚቃ ክፍል በመሄድ በድምፃዊነት ተፈትና ለመቀጠር በቃች። ብዙም ሳትቆይ ለመጀመሪያ ጊዜ በተጫወተችው የሐር ሸረሪት በተሰኘው ዜማ በህዝቡ ዘንድ ከፍተኛ አድናቆትና ተቀባይነት አገኘች። ይሄኔ ነበር የፖሊስ ሰራዊት ኦርኬስትራ ክፍል አይኑን የጣለባት። ጥሎባትም አልቀረም። በ1952 ዓመተ ምህረት ላይ ከምድር ጦር ሙዚቃ ክፍል እውቅና ውጪ የፖሊስ ሰራዊት ኦርኬስትራ ሂሩትን በመጥለፍ በጊዜው ኮልፌ ፈጥኖ ደራሽ ወደሚባለው የፖሊስ ማሰልጠኛ ካምፕ በመውሰድ በልዩ ኮማንዶች የ24 ሰዓት ጥበቃ እየተደረገላት ከወር በላይ ተደብቃ ቆየች። ከአንድ ወር ያላሰለሰ ጥረት በኋላ የምድር ጦር ሙዚቃ ክፍል ፍለጋውን ለማቋረጥ በመገደዱ የፖሊስ ሰራዊት ኦርኬስትራ ክፍል ሂሩትን በይፋ በቋሚነት የሰራዊቱ የሙዚቃ አባል ክፍል አድርጎ ቀጠራት። ሂሩት ከተጫወተቻቸው አያሌ ሙዚቃዎቿ መካከል እንደ ህዝብ መዝሙር በሀገር አቀፍ ደረጃ የሚታወቀውና ከትንሽ እስከ ትልቅ በሀገር ፍቅር ስሜት እስካሁን የሚያዜማው ኢትዮጵያ አንዱ ነው። ሂሩት በፖሊስ ሰራዊት የሙዚቃና የቲያትር ክፍል ውስጥ በቅንነት ለ35 ዓመት አገልግላለች። በእነዚህም 35 ዓመታት ውስጥ ከ200 በላይ ሙዚቃዎችን የተጫወተችና ለህዝብ ጆሮ ያደረሰች ሲሆን ከነዚህም ውስጥ በሸክላ የታተሙት ከ38 በላይ ሙዚቃዎቿ ሲሆኑ በካሴት ደረጃ ደግሞ 14 ካሴቶች እያንዳንዳቸው 10 ዘፈኖች የሚይዙ ለሙዚቃ አፍቃሪዎች አበርክታለች። ሂሩት በሙዚቃ ዓለም በቆየችባቸው አያሌ ዓመታት ውስጥ ከብዙ ስመጥር ድምፃውያን ጋር በመሆን ስራዋን ለህዝብ አቅርባለች። ከዚህም መካከል ጥቂቶቹን ለመጥቀስ ያህል መሐሙድ አህመድ፣ አለማየሁ እሸቴ፣ ቴዎድሮስ ታደሰ፣ መልካሙ ተበጀ፣ ታደለ በቀለ፣ መስፍን ኃይሌ፣ ካሳሁን ገርማሞና ሌሎችም ይገኙበታል። ሂሩት በቀለ ከ1987 ዓመተ ምህረት በኋላ ራሷን ከሙዚቃ ዓለም በማግለል ሙሉ ጊዜዋንና ህይወቷን ለመንፈሳዊ አገልግሎት በመስጠት ከ28 ዓመት በላይ በሀገር ውስጥና በውጭ ሀገር በመዘዋወር በጸሎት በመትጋት ጌታን በዝማሬ እያገለገለች ነበር። ሂሩት በቀለ የመሰረተ ክርስቶስ ቤተክርስቲያን አባል ስትሆን 3 የመዝሙር አልበሞችንም ለክርስቲያን ወገኖቿ አቅርባለች። ሂሩት በቀለ በሙዚቃ ዓለም በነበረችበት ጊዜ ከፍተኛ አድናቆትንና ዝናን ያተረፈች እንዲሁም ደግሞ በመንፈሳዊ ህይወቷ ደስታንና የመንፈስ እርካታን ያገኘች ቢሆንም የግል ህይወቷን በተመለከተ ግን ያላትን ትርፍ ጊዜ ሁሉ
ከቤተሰቧ ጋር ማሳለፍ እጅግ አድርጎ ያስደስታታል። ሂሩት ከሙዚቃ ስራዋና ከመንፈሳዊ ህይወቷ በተጨማሪ በጨዋታ አዋቂነቷ በቅርብ የሚያውቋት የሥራ ባልደረቦቿ፣ ጓደኞቿና ቤተሰቦቿ ይናገራሉ። ሂሩት በቀለ 7 ልጆችና 10 የልጅ ልጆችን አፍርታለች። ሂሩት በቀለ በሙያዋ ላበረከተችው አስተዋጽኦ ከሀገር ውስጥና ከውጭ ሀገር በርካታ ሽልማትና የእውቅና ምስክር ወረቀት ያገኘች ሲሆን ከነዚህም መካከል ለመጥቀስ ያህል ከግርማዊ ቀዳማዊ ኃይለ ሥላሴ እጅ ከወርቅ የተሰራ የእጅ አምባርና የምስጋና ደብዳቤ፣ ከኢትዮጵያ ፖሊስ ሰራዊት ኮሚሽነር የከፍተኛ ስኬትና የላቀ አስተዋጽኦ ሽልማት ከምስክር ወረቀት ጋር፣ በሙዚቃው ዓለም ላበረከተችው ተሳትፎ ከፖሊስ ሰራዊት ኦርኬስትራ የብር ዋንጫና የምስጋና ደብዳቤ፣ በሙዚቃው ዘርፍ ለእናት ሀገሯ ላበረከተችው ከፍተኛ አስተዋጽኦ ከቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም እጅ ሰርተፍኬት፣ ከባህልና ስፖርት ሚኒስቴር በኢትዮጵያና በሱዳን ህዝቦች መካከል ያለውን ወዳጅነት ለማደስ ላበረከተችው አስተዋጽኦ የእውቅና የምስክር ወረቀት፣ ለኢትዮጵያ መከላከያ ሰራዊት ላበረከተችው የሙዚቃ አስተዋጽኦ ከኢትዮጵያ አብዮታዊ ጦር የፖለቲካ አስተዳደር የምስጋና ደብዳቤና ሽልማት፣ ከፖሊስ ሰራዊት ኦርኬስትራ የቲያትርና የሙዚቃ ክፍል የ25 ዓመታት ከፍተኛ ስኬትና የላቀ አስተዋጽኦ የምስክር ደብዳቤ ከከፍተኛ ሽልማት ጋር፣ የቀድሞ የሰሜን ኮሪያ ፕሬዝዳንት ኪም ኢል ሱንግ እጅ ከወርቅ የተሰራ ሜዳሊያ፣ ከኢትዮጵያ ፖሊስ ኮሚሽነር ለፖሊስ ኃይል ስፖርት ፌስቲቫል ላበረከተችው አስተዋጽኦ የእውቅና ሰርተፍኬት፣ ለመሰረተ ክርስቶስ ቤተክርስቲያን ላበረከተችው አስተዋጽኦ ልዩ እውቅናና የምስጋና ሰርተፍኬት፣ ከወንጌል ብርሃን ዓለም አቀፍ አገልግሎት ቤተክርስቲያን በሃይማኖታዊ ህይወት ላሳየችው ትጋትና አስተዋጽኦ የምስጋና ሰርተፍኬት ወዘተ ይገኙበታል። ኖሮ ከሞት አይቀርምና ታላቋን የኪነ ጥበብ ሰው በሞት አተናታል። ስራዎቿ ግን ከትውልድ ወደ ትውልድ ሲተላለፉ ይኖራሉ። በተወለደች በ80 ዓመቷ ዛሬ ግንቦት 4 2015 ዓመተ ምህረት አርፋለች። ስም ከመቃብር በላይ ይውላል። ተመልካቾቻችን ዛሬ የተሰኘው በዕለቱ በዓለም በዛሬው ዕለት የተከሰቱ እውነተኛና አስገራሚ የተመረጡ የታሪክ ክስተቶችን የምናካፍልበት አዲሱ ዝግጅታችን ይህን ይመስል ነበር። የቻናላችን ቤተሰብ ካልሆኑ ላይክ እና ሰብስክራይብ ማድረግዎን እንዳይረሱ። በሌላ የታሪክ ዕለት በዛሬ ፕሮግራም እስክንገናኝ ቸር ቆዩልን።